ሂሩት ምን ተስኖ ትባላለሁ። ዛሬ ከበስዬ ጋር የተጋባንበት 12ኛ ዓመታችን ነው። ቀኑን በማስመልከት ሰርፕራይዝ ላደርገው ነው። በስዬ ብዙ ጊዜ የጋብቻ ቀናችን ይረሳል። ዛሬ ግን ሰርፕራይዝ ሳደርገው እሱም የራሱ ሰርፕራይዝ ይኖረዋል ብዬ ገምታለሁ። ሰርፕራይዝ በጣም ነው የምወደው፣ ማድረግም መደረግም። ዛሬ ለምን እንዳስመጣሁሽ ገብቶሻል አይደል? አዎ አውቃለሁ እንጂ ከጋሼ ጋር 12ኛ ዓመት የጋብቻ ቀናችሁን ልታከብሩ አይደል? ልክ በስዬ መጥቶ እዚህ ወንበር ላይ ሲቀመጥ እኔም ቀኑ ምንድነው ብዬ ጠይቀዋለሁ። ያን ጊዜ 12ኛ ዓመት የጋብቻ ቀናችን ነው ሲለን እኔ እንኳን አደረሰ በስዬ እለዋለሁ። ያን አንቺ ኬኩን ከተደበቀበት ታመጭና እዚህ ፊት ለፊት ጠረጴዛ ላይ ታስቀምጪዋለሽ። ከዛ እንኳን አደረሳችሁ ትይናለሽ። ገባሽ አይደል? አልገባሽ? ገባኝ፣ ገብቶኛል። እንኳን አደረሳችሁ። ዋ ዛሬ ሰርፕራይዜን ታበላሽና ገደልኩሽ። አረ አኮራሻለሁ ማሚ። ሄኒ አንተ ሄኖክ ና እንጂ ውጣ፣ ያ ነገር ሊያመልጥህ ነው። አባትህ እኮ ሊነሳ ነው። ቶሎ በል። በይ ጥርስሽን ሰብስቢና የምታረጊበት አድርጊው። ኬኩ እዚህ ጋር ነው የምትይ እኮ ነው የምትመስዪው። ማሚ ሙች አልስቅም፣ ጋሼ ሲመጣም አልስቅም። ውዱ ባለቤቴ የኔ እንቅልፋም ተነሳ። ምን ነው ዛሬ ቀኑ እሑድ በሆነ? ለምን የዛሬው ቀን በምን ተለየብህ? እንደው ስራ ባልገባና ለጥ ብዬ ብውል ደስ ይለኝ ነበር። የሆነ ደባሪ ቀን። እዚህ ጋር ብትቀመጥ አይሻልም? ለምን? አይ ቁርስ እንድትበላ። ቁርስ አትበላም? ኧረ እኔ አልበላም። ትንሽ ልቆይ። ምን አልሽ? ዛሬ ከየት ተገኘሽ ባክሽ? ነገ አይደል እንደ ቀንሽ? ትላንትም ዛሬም ያዋጣል። እሺ ዛሬ ታዲያ ቀኑ እንዴት ነው? ቀኑ ምንድነው? እሱን እኮ ነው የምልሽ። ዛሬ ማክሰኞ አይደል? እሷ ደግሞ ሰኞ ሮብ ዓርብ ነው የምትመጣው። በማክሰኞ ምድር ከየት ተገኘች ብዬ እኮ ነው። ኖ ቀኑ ምንድነው ነው ጥያቄው። ቀኑ ማክሰኞ አይደል? ማክሰኞማ ማክሰኞ ነው፣ ግን ቀኑ ምንድነው ነው? ቁጥሩን ነው። ጊዜው ምን ያስታውሳል? ወቅቱ፣ ጊዜው፣ ወቅቱ ሄኒ ወቅቱ ምንድነው አሁን የሚባለው? በጋ ነው መጸው? ማሚ እኮ የፈለገችው ቀኑ ምንድነው የሚያስታውሰው እኮ ነው። እንዴት ማለት? ከህይወታችን ክፍል ጊዜው፣ ቀኑ ምን ያስታውሳል? የሚከበር ነገር። የሚከበር ስማ በስንቱ የዛሬዋን ቀን በግድ ማስታወስ አለብህ። ንገረኝ፣ ምንድነው ቀኑ? ቆይ እንጂ አትቆጪ። ዋናው መልሱ ነው እኮ አይደለ? ስለዚህ ላስብበት ጊዜ ስጪኝ። ቀኑን አስታውሰህ የምትናገረው ቀን አልነበረማ? በል ቶሎ አስብና አስታውሰዋለሁ እኮ ንገረኝ። አስታውሰዋለሁ እንዴ? መልሱን ላንቺ ልህ ደግሞ አውቀዋለሁ። የመተኳኮሻ የአርበኞች ቀን አይደለም። የመጠማመጃ ቀን። በጣም ነው የምታሳዝነው። በጣም ታሳዝናለህ በስንቱ። ሰርቤ አንቺ ደግሞ ይሄ ምን ያስታውሳል እንዴ? አንተ ዛሬ ነው እንደ ልደት? አባኔ ገና 10 ዓመት አይደል እንዴ? ታዲያ የማን ልደት ነው? ያንቺ ነው እንዴ? ታዲያ እንዴ ቁጥሩ እኮ ነው ያሳሳተኝ። አዘዋውራችሁ አምጥታችሁት ነው እንጂ ያንቺ ልደት እንዴት ይጠፋኛል? ብታስተካክሉ። አንድ ሞላሽ እንደ እኔ ፍቅር። እኔ እኮ አላምነህም። እሺ ጥሩ፣ በጣም ጥሩ። ብቻ
ቸልተኝነት በማን እንደሚብስ እናያታለን። ለአንተ ብቻ ተመርጦ የተሰጠ ነገር እንደሆነ እናያለን። እኔ ሂሩት ምን ተስኖት አይደለም። አትበላትም ደግሞ ማንም አይበላትም ይሄን ኬክ። አንተ የ12ኛ ዓመት የጋብቻ በዓል ለማስታወስ እንደ ሽጉጥ እንደዚህ ትላለህ እንዴ? ኧረ አባ እኔ እንደዚህ እኮ ነው ያልኩት። ሽጉጥ እንዲህ አይደል እንዴ? እንዴ አባ የ12ኛ የጋብቻ ቀናችሁን መሆኑን ታውቅ ነበር እንዴ? አይ ይሄ ተስካር፣ ሰርግ፣ ለቅሶ፣ ግርግር ምናምን አልወድም። እንዲህ አይነት ነገር ላይ ባልገኝ ደስ ይለኛል። ግን ያው የዛሬውን ቀን በተመለከተ ምን ታደርገዋለህ? ትዳር ነው። ያምናው ነገር እንዲደገም አልፈለኩም። ስለዚህ ሂሩቴን ምርጥ አድርጌ ሰርፕራይዝ ላደርጋት አሰብኩ። ያው ካደረኩት አይቀር ምርጥ መሆን አለበት አይደል? አሰብኩበት። ምን ሀሳብ መጣልኝ? የውሸት ሆን ብዬ ቀኑን የረሳሁት መምሰል። ያኔ ሂሩቴ መቼም ሲፈጥራት ተናደጅ ብሎ ነው በው ስትል እኔ ጠፈ ብዬ ቀለል ያለች ሆቴል፣ ቀለል ያለች ራት መጋበዝ፣ ካውንተር ሰርፕራይዝ። እና በኋላ ሌላ ኬክ ይኖራል ማለት ነው? እንዴት ነው? ኬኩ ይኖራል ግን እዚህ አይመጣም ፀሐይ። እና የት ልመጣ? የት ልመጣ? ኧረ አንቺ ዛሬ ማታ ባለቤቴን ቆንጆ ግርግር የሌለበት ሆቴል ቆንጆ ራት ጋብዛታለሁ እና አንቺ ሆቴል ትመጪ? ሆቴል? አያይ ጋሼ እንደኔ ግን ሆቴል ከሚሆን ሰርፕራይዙ እዚሁ ቤት ቢሆን ነው ደስ የሚላት። ለምን? እስኪ አስቡት፣ ቡናው ተፈልቶ ቄጤማው ተጎዝጉዞ እጣኑን ጨስ አርገን ቆንጆ ምግብ ሰርተን በሩን ክፍት አርጋ ስገባ እንዴት ደስ እንደሚላት እስኪ አስቡት። አይ ትንሽ ከበድ አይልም ጋሼ? ቡና ምን ይከብዳል? ቡና ከባድ ነው። እጣን ከባድ ነው። ኬክ ከባድ ነው። ኬኳን እንኳን ታያት። ግን ልክ ነሽ ያልሽው። ምን መስራት እንችላለን? እኔ የፈረንጅ ምግብ እችላለሁ። ተይ የፈረንጅ ምግብማ ነገሩን ያካብደዋል። ቀለል ያለ ነገር ነው የምፈልገው እያልኩሽ። ይሄ ምን ከባድ ነው ጋሼ? የፈረንጅ ምግብ ቀላል እኮ ነው። እኔ ከብዶኝ እችላለሁ። ምን ትችያለሽ የፈረንጅ ምግብ? የፈረንጅ ምግብ ምን የማልችለው ነገር አለ? በጣም ብዙ ነገር ነው የምችለው። ፓስታ እችላለሁ፣ ሩዝም እችላለሁ፣ መኮረኒም እችላለሁ፣ የጾም ፓስታም እችላለሁ፣ የጾም ሩዝም እችላለሁ። በቃ እንደዛማ ከሆነ በቃ ቀላል ነው ማለት ነው። ስለዚህ አንቺ የፈረንጁን ምግብ አዘጋጂ። አንተ ሙሉ ቀን ነው የሚሆነው። ሂድ ግባና ደብተርህን ይዘህ ውጣ። ሙሌ ምን ሆናለች? ማነች? እቺ ሚስት ናታ። ትንሽ ተበሳጭታ ነው የወጣችው። ምን ነው? ኖ ምንም ቢሆን እኮ የ4 ዓመት ታላቅ ነው። እንዴት እንደዚህ ትናገረኛለህ? ነገር አይገባውም ብላ ነው። ምንም ቢሆን እኮ ህግ አውቃለሁ፣ ይገባኛል። ምን አለች? እኔ ለ12ኛ ዓመታችሁ እንኳን አደረሳችሁ ብዬ ይህን ስጦታ በሰጣት ዋናው ረስቶ አንተ ቀን ብትቆጠር ምን ዋጋ አለው አትለኝም መሰለህ? ገብቶሃል ምን ለማለት እንደፈለገች? አይ አልገባኝም። በነገር መውጋቷ እኮ ነው በሷ ቤት አይገባውም ብላ። ዋና ማለት ለሷ ትዳር ነው። ዋናው ረስቶ ማለቷ ደግሞ ትዳርህን ረስተህ እስከ ዛሬ ሳታገባ ቆመ ቀርተሃል እያለችኝ ነው። ቀን ብትቆጥር ምን ዋጋ አለው ማለቷ ደግሞ እናቴ ቤት ለምን ይህን ያህል ጊዜ ቀን ትቆጥራለህ? ለምን ለቀህ አትወጣም? ለምን አትሄድም እያለችኝ ነው። ገባህ አይደል?
ምንም ቢሆን እኮ ህግ አውቃለሁ፣ ነገር ይገባኛል። ዋናው ረስቶ አንተ ቀን ብትቆጥር ምን ዋጋ አለው ትበለኝ። አይ ሙሌ በአንተ አይደለም እባክህ። ጠዋት ሰርፕራይዝ ልታደርገኝ ፈልጋ እኔ ደግሞ ሆን ብዬ ቀኑን የረሳሁት ሆንኩባት። ማታ ግን ትንሽ ቀለል ያለ ዝግጅት አዘጋጅተን ሰርፕራይዝ ልናረጋት አስበናል። ማለቴ ቀለል ያለ ሰርፕራይዝ ነው እንዴ? እና ዋናው ረስቶ አንተ ቀን ብትቆጥር ምን ዋጋ አለው ያለችው ጉዳዩ ከኔ ሳይሆን ካንተ ጋር ነው ማለት ነው? እንደዛ ነው። ምንድን ነው ይሄ? አረቄ፣ ቆንጆ ያበሻ አረቄ። ያበሻ አረቄ ለአንቨርሰሪ። እንደውም በደንብ ሳላስብበት የመጣልኝ ስጦታ ነው። እውነትም አስደንጋጭ ሰርፕራይዝ ነው። ነገርን ነገር ያነሷል እንዲሉ አበው በስዬ፣ እዚህ ሰርፕራይዝ ላይ ግን አንድ ነገር ከግንዛቤ አላስገባም። ምን? ጠዋት ቀኑን ስለረሳው ተጸጽተህ ይቅርታ ለመጠየቅ ያዘጋጀው ድግስ እንጂ ለሳምንታት የተጨነክበት ላይ መስላት ይችላል። አይደለም። መጀመሪያ ይሄ ድግስ አይደለም። ሲቀጥል ደግሞ ይገባታል። አይገባትም እንዴ? ይኸው ሄኒም ፀሐይም ምስክር አሉልኝ። አንተ ሄኒ ሰርፕራይዙን ለሳምንት ያሰብኩበት የተዘጋጀሁበት መሆኑን አንተ አትመሰክርልኝም እንዴ? በደንብ አድርጌ። እሺ ቆይ እሱ ልጅ ነው ብላ ካላመነችው ለሱ ደግሞ ፀሐይ ትመሰክርለታለች። ፀሐይን ካላመነቻትስ? እንደዛ ከሆነ እንግዲህ በአቅራቢያዋ ወዳለ ጤና ጣቢያ ሄዳ ሙሉ ምርመራ ማድረግ። ተው በሱ እንደዚህ አትበል። አንተ ወግና ስርዓቱን መከተል አለ። አይ ሙሌ አልስማማም። ይኸውልህ አንተ እኮ የሚስትህን ባህሪ ስለማታውቀው ተው። እንደሱ አይባልም። እኔ በፍጹም አልስማማም። ሚስትህ ደረቅና ግትር ሴት ነች። በሱ መስማማት እንችላለን። ስለዚህ እንደሚሻለው ሰርፕራይዙን ለሳምንት ያሰብክበት እንዲመስል ምን ታደርጋለህ መሰለህ? ወግና ስርዓቱን ጠብቆ እዚህ የተዘጋጀበትም ነገር እንዳለ ሆኖ ማንን ትጠራለህ መሰለህ? እማንና አባት። ቅድም አንድ ሳልነግር የረሳሁት በጣም የማልወደው ነገር አማች፣ በተለይ የሂሩቴ እናትና አባት ወዲፍቸው ቤትና መለሳው የቤትና መለ የቤትና መለሽ አስተካከል። ቶ ሙሌ እነ ማዘርን ከማስቸገር ቢቀር ይሻላል። ምንድን ነው የሚቸገሩት? ቤታቸው እንደሆነ አንድ አስፋልት ተሻግሮ ነው፣ ጎረቤት ናቸው። ምንድን ነው የሚቸገሩት? ነው ከነ ማዘር ጋር ሌላ ነገር አለ? አልገባኝም። ምንድን ነው የምትለው? ምን ነገር አለ ደግሞ ከነ ማዘር ጋር? አማቾቼ ናቸው። እና ታዲያ ምን ነው እንዲመጡ አልፈለግ? ያውም በዛሬው ቀን። በቃ እሺ ይሁን፣ ምን ቸገረኝ? ጥራቸው። ራስዎን ሰማ፣ ወጉን ስርዓቱን ረሳው እኮ አንተ ለደገስከው ድግስ። ሰውዬ ድግስ አይደለም አልኩህ እኮ። የምን ድግስ ነው የምታወራው? ይሄ ቀለል ያለ ዝግጅት ነው አልኩህ አይደል? ቀለል ያለ ቢሆንስ? እስኪ አስቡ እማ አባ በስንቱ 12ኛ ዓመታቸው ምክንያት በማድረግ ሂሩትን ሰርፕራይዝ ሊያረጋት ስለሆነ እዛ ላይ እንድትገኙ ጠርቷችኋል ብላቸው ምን ሊመልሱ እንደሚችል ጠፍቶ ነው? የናካቸው አይመስልም? ይሁን እሺ፣ በቃ እኔ ራሴ ሄጄ ጠራቸዋለሁ። አዎ እንደሱ ነው የሚሻለው። ሄደ ጠራቸው። ኦኬ፣ ያለ ወጉ ያለ ስርዓቱማ ምን ነገር ለከ እናንተ ነው ረስቼው ወስጄው ነበር። አንዴ መጥቷል። ኧረ ይሄን ወግና እንሂድ እንዴ! ረፈደልህ እኮ እንዴ! አንተ ቆመ ወሬን ትፈልጋለህ? ፈተና ላይ ወሬ የሚመጣ መሰለህ እንዴ? ወሊድ ጥራቸው ይበለኝ በእናትህ። ዙፋን ብለው ያወጡልኝ አያቴ ናቸው። ወይዘሮ ባንችረጌ ይባላሉ። እርስተኛ ነበሩ። ታዲያ አንኮበር ትልቅ ርስት ነበራቸው።
በ1964 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ቲያትር ቤት የዘመን መለወጫ ቁንጅና ውድድር ተወዳድሬ ለካ ዳኛው ከአንደኛዋ ጋር የድብቅ ግንኙነት ነበር። ይኸውልህ እሷን አንደኛ አድርጎ እኔን ሁለተኛ አረገኝ። ይኸውልህ እናቴን ይታዘባትና እረች ልጅ ለያቴ እረች ልጅ በደንብ አልተያዘችም፣ ሰውስ ምን ይላል፣ አገርስ ምን ይላል እርሶ እያሉ ብሎ ይነግራቸዋል። ተስፋን ስለ ጉልበትሽ አምላክ ስለ ጉልበትሽ ብለሽ የተጠየቀው ጥያቄ ገብቶሻል? እንዴት ተገናኛችሁ እኮ ጥያቄው። እሱን ጥያቄውን እየመለስኩ መሰለኝ። አያቴ ገስግሰው ይመጡና ከእናቴ ነጥቀው ይወስዱኛል። 1 ዓመት ስል 2 ዓመት ስል 3 ዓመት ስል 4 ዓመት ስል ከዛ ኧረ ዙፋን እባክሽ 6 ብለሽ ጠቅለሽ ብትናገር ይሆን አለበት። ኧረ ተው እባክህ ላውራበት። ተው አጠር አድርጊዋ። እኔ የሊቨርፑል ጨዋታ አለብኝ ገና። አንቺን ቁጭ ብዬ ተጎልቼ ስሰማ መሆን አለብኝ እንዴ? እኔም እኮ ገና ተራ አለብኝ የምናገረው። ያሳጥረልኛ። ከዛ እጠፋልህና ሸኖ እመጣለሁ። ሸኖ ስወጣ አባቴን አገኘዋለሁ። ከዛ በኋላ ነው ከምንተስኖትም ጋር የተዋወቅ ነው። በቃ ልጆች ተወለዱ፣ አለቀ። ይኸው ባጭሩ እርፍ። ይሄ ነው ባጭሩ ብላ ወርፍ። በቃ በስንቱ ደህና አደሩ ጋሽ ምን ተስኖት? ሂሩት አባረረሽ አይደል? ኧረ አላባረረችኝም። ታዲያ ያለመድብህን በጠዋት ምን ነው? የሆነ ትንሽ ነገር አጋጠመኝና እሱን ለመመካከር ነው። አላባረረችህም አይደል? ለምን ታባረረኛለች? ኧረ አላባረረችኝም። እሺ ግባ። እሺ አንድ ቀን ማባረረ ምን አለ? አይ ተቀመጥ። እሺ ተቀመጥ። አለን አጠይቅህ። አይ ያው አለሁ ብዬ ነው። እዚሁ ጎረቤት ሆነን አንድ ቀን መተህ የማታውቅ ሰውዬ ምን አይነት ምክር ብትፈልግ ነው እንዲህ የምጠላው ቤት ማልደህ መጣሁ? ኧረ እኔ ይሄን ቤት ማን ነው ይጠላዋል ያለው? እኔ እንዴ? ኧረ አልጠላውም ጋሽ። ይሄን ቤት ለምን እጠላዋለሁ? አልጠላውም። እርግጠኛ ነኝ አልጠላውም። ወይ ሂሩት ያባረረች እንዴ? በስመ አብ። ለምንድን ነው የምባረረው? ኧረ አላባረረችኝም። ማታቱን ቀላል አድርገሽዋል አንቺ። ታዲያ ምን ነው በጠዋቱ? እንትን ነው ትንሽ ነገር አጋጠመችኝና እሷን ለማሳወቅ ነው አመጣጤ። ይሁን እስቲ በል እንግዲህ የዛሬ ልጅ በላሳወቀን እስቲ በል። ትልቅ ነገር ሆኖ እኮ አይደለም። ትልቅ ነገር ካልሆነ ምን የምጠላው ቤት እያንኳኳ መጣ? ኧረ ጋሼ እኔ ይሄን ቤት አልጠላውም። ደግሞ እኮ አልተንኳኳኩም። ብቻ ምንድን ነው ዛሬ እኔና ሂሩቴ የተጋባንበት 12ኛ ዓመታችን ነው። እንደ ቀላል 12 ዓመት እና ያው 12ኛ ዓመታችን ስለሆነ ሰርፕራይዝ ላደርጋት አስቤያለሁ። ቀለል ያለች ዝግጅት አዘጋጅቼ እና እዛ ሰርፕራይዙ ላይ እናንተም አብራችሁ ከኔ ጋር ያው እንደ ቤተሰብ አንድ ላይ እንድናከብረው ቀለል ያለ ሰርፕራይዝ ነገር አለ አይደለ? በስንቱ ምንድን ነው የምታወራው? እንትን ነው
ምንድነው 12ኛ ዓመታችን ስለ እኛ እንደተዘጋጀን እሷ አታውቅም። እና እሷ ከስራ መታ በሩን ከፍታ ስትገባ እኛ አንድ ላይ ሆነን ተሰብስበን እሷን ማስደንገጥ ኑሮ አውሎ ድንጋጤ ነው ደግሞ ለቀልድና አስደንግጣት አይደለም። ማስደንገጥ እኮ ሲባል እንዲሁ ማስደንገጥ አይደለም። ምንድነው የሚባለው ይሄ ድንገተኛ ደስታ በሚፈጥር መልኩ እኛ ቤት ውስጥ እንሆንና እሷ ልክ በር ከፍታ ስትገባ ሰርፕራይዝ ስንላት የሚሰማት ደስታ አይነት ነገር አለ አይደለ? ድንገት ፈንጠዝያ ማለት እኮ ነው እንዴ? ይሄንን ነው ሰርፕራይዝ የሚለው? አይ ድንገት ፈንጠዝያ ልክ እንደሱ አይነት ነገር። እሺ አንተስ ደግሞ ምን ተዘጋጅተሃል? እንዴት? ምን አዘጋጀህ? ምንም አልተዘጋጀህም? አሃ ተዘጋጅቻለሁ እንጂ ተዘጋጅቻለሁ። እሺ ያው አለ አይደለ ቀለል ያለ ነገር እንዲካበድ አልፈለኩም። የፈረንጅ ምግብ ቀለል ያለ ቆንጆ የፈረንጅ ምግብ አዘጋጅተናል። ፀሐይን አዘጋጅ ብያታለሁ። ፓስታ፣ መኮረኒ። ምን ነው በስንቱ እኔ እያለሁ እንዴ በድንገት የፈንጠዝያ ቀን ማካሮኒ አይደለም እኮ ማዘር፣ ቀለል ለማድረግ ፈልጌ ነው። ቀላል ናችሁ እያለ ነው። አራላንኩም እንዴ ይሄ ነገር ያኗኑረናል፣ ያከባብረናል። ኧረ እኔ እናንተን አከብራለሁ ማዘር። ዘረ ቀላል ናችሁ እያለ እኮ አንቺ አልገባሽ እንዴ? ረንጣኝ ጋሼ እንዴት እንዲላለው? ምን ነው በስንቱ ማካሮኒ ቅንጬም አለ እኮ። ማን ነው ሩዝ እንደው ተጨመረልሽ። ምን ነው ኖርም አይደል እንዴ? ሙክት ቢቸግር ዶሮ ይቸግራል፣ ወጣወጥ ይቸግራል። በድንገት የፈንጠዝያ ቀን ማካሮኒ። አይ የፈረንጅ ምግብ ያው ሂሩቴ ሰርፕራይዝ ስለሆነ እና ድግስ ብላ የቦካ ቅንጬ ታበላል። ቅንጬ እኮ አይቦካም። ቅንጬ አይደለም ሩዝ። ድግስ እኮ አይደለም። ለመሆኑ ስንት ሰዓት ነው ድግሱ? ያው ሂሩቴ ከስራ 11 ተኩል ብትወጣ እኛ ወደ 12 ተኩል ብንጀምረው። ያው እንግዲህ እንዲህ አድርግ። ዝናቡ ምግብ ቤት ይሄድና ወጣወጥ ነገር ከደረሰለት ዶሮ የሚስራ እንዲያውም ክትፎ የሚስራ። ክትፎ እንዴ? ክትፎ ማን ይበላል? ያለ ነው እኮ እኛ ነን። እድርተኞቼስ? እና እድርተኞቼን ሳልጠራ ቢሰሙ ሳያረጉኛል። ሌላው እንኳን ቢቀር በላይነሽ መኖር አለባት። ለተብርሃን፣ ብርቄ፣ ነጋሴም። አለበለዚያማ እኔ እዛች ቤት እግሬን አላነሳም። በቃ እኔም ምትኩን ጠራዋለሁ። የልጁን ሰርግ ጠርቶኛል። ታደሰንም ጠራዋለሁ። አይ ታደሰን አልጠራው። እሱ ከከነገር ማካሮኒ መኮረኒ ምን ሆነ? ማዘር ልክ ናቸው። ተው እንጂ መኮረኒ ለሰርፕራይዝ ለኔ ልትነግረኝ ነው? እቺ ፀሐይ ናት እኮ ጉዴ ሰራች። ብቻ ይኸውልሽ አሁን እኔ የመጣሁት ምን ታደርግልኛለህ? ለ10 ሰው የሚሆን ምግብ እና ለስላሳ አድርገህ ይሁን 11 ሰዓት አካባቢ የሚደርስ ነገር ታዘጋጅልኛለህ። እስቲ ቆይ ምን አይነት ምግብ ይሆንልህ? አሁን ንገረኝ። ያበሻ ምግብ ነው። ያ ወጣ ነገር ቀይ ወጥ፣ አልጫ፣ ምንቸት ብቻ ከሁሉም አድርገህ ሞቅ አድርገህ ሞቅ አድርገህ ወጣ ወጥ ለሰርፕራይዝ አይሆንም። ግድ የለም ይሆናል። ወጣ ወጥ ይሆን። ወጣ ወጥ ለሰርፕራይዝ አይሆንም። ለሰርፕራይዝ የሚሆነው ይኸውልህ ክትፎ፣ ጥብስ ወይ ክትፎና ጥብስ አይደለም። አልገባህም? ዝናብ እኔ እኮ ቀለል እንዲል እኮ ነው የፈለኩት። ለኔ ነው ስለ ምግብ የምትነግረኝ? ለኔ ለዝናቡ ነው ምን አይነት ምግብ ለምን አይነት ፕሮግራም እንደሚዘጋጅ የምትነግረኝ? ቆይ አንተ ማዘጋጀት የፈለከው ተስካር ነው ወይስ ሰርፕራይዝ? እሱማ ሰርፕራይዝ ነው።
ደግሞ ዝናቡ ለሰርፕራይዝ ወጣው ሰራ ተብሎ የሰው መሳለቂያ ታረቀኝ እንዴ? አስብ እንጂ ለብራንዴ አስብ። አይን በጫበጭ እንጂ ምን ችግር አለ? ወጣውጥ የሚያስጠላው እኮ ሲንበጫበጭ ነው። ታዲያ ምን ተሻለኝ? እኔ እኮ ግራ ገባኝ። ምንድን ነው የሚሻለኝ? እንዴ ነገርኩ እንግዲህ ለሰርፕራይዝ የሚመጣ ሰው ይኸውልህ በእጁ የሚይዘው ወይም ደግሞ ጥብሳ ጥብስ ደረቅ ነገር ነው የሚፈልገው። ስለዚህ ይኸውልህ 10 ሰው ብንይዘው እኔና አንድ አስተናጋጅ እንመጣለን። ምክንያቱም የለፈውበት ነገር እንዲበላሽ አልፈልግም። 12 እሺ ጎረቤት ጠርተሃል? ጎረቤት ለምን ጠራለህ? እሺ ጎረቤት ካልጠራ 3 ሰው ጎረቤት ቢመጣ 15 ማለት ነው። 15 ድንኳን ሰባሪ ፕላስ ኦር ማይነስ 3 ቢሆን 18 ስለዚህ 20 ብለን ያሰው አይሻልም? ኧረ 20 ሰው ይበዛል። ምን ነካ? አዎ በጣም ጥሩ። ይኸውልህ በ20 ሰው ከተስማማን እንግዲህ ይኸውልህ 8ቱ ክትፎ ቢበላ 10 ክትፎ 5ቱ የተጠበሰ 5ቱ ደግሞ ለብ እናደርገዋለን። 8 ሰው ብለህ እንዴት 10 ክትፎ ትላለህ? አይ በዚህ ሁለት ሰው ፕላስ ኦር ማይነስ አንተ የምግብ ነገር መች ይገባል? ይኸውልህ 6 ሰው አሁን ጥብስ ቢበላ 1 በግ ብናርድ ማለት ነው። ከዛ በኋላ ለሰባቱ ደግሞ ሰው 5 ኪሎ ስጋ ይኸውልህ ከጮማው ከነብሮም ከሻኛውም አድርገን ፋ አድርገን ምርጥ ሰርፕራይዝ እናደርግ። በዚህ ተስማማናል? እኔ የምልህ ዝናቡ የሐረሩን ሰንጋ ለምን ታውቀው? የሐረር ሰንጋ ብናርዳ አይሻልም? አንደኛችን የሐረር ሰንጋ ለ20 ሰው አይበዛብን? ሁሉን አውቃችኋል። ዝም በቃ ማለት የሀገራችን ቋንቋ ደህና ዋላችሁ ወይስ? እንኳን ለዚህ ቀን አበቃሽ፣ እንኳን ደስ ያለሽ። ትልቅ ነገር ነው። 12 ዓመት በትዳር ላይ መኖርስ እንኳን መድኃኒዓለም እምባዬን ያላ ተመስገን ነው። ቁጭ በይ እናቴ፣ በሉ ተጫወቱ። ማነህ? እስኪና እችን አስቀምጣት። ደግሞ ደህና ቦታ ላይ አስቀምጣት። ስትደናበር እንዳጠፋ ምን ነው በስዬ ችግር አለ? የደነገጥክ ትመስላለህ። ምን ሰላም ነው? ሂሩቴ ስልክ አታነሳም። እንዳትቀር ወይም እንዳታረፍድና ጉድ እንዳሰራን የሆነ ነገር ማድረግ አለብን። ተረጋጋ። ዋናው አለመደናገጥ። የኔን ታነሳለች። ያው ታላቅነቱም አለ ክብሩም ፍራቸውም ይኖራል። የኔን ታነሳለች። አንተ ብቻ ተረጋጋ። እንዴ ስልኩ እኮ አይሰራም። ጉዱን በስዬ ጉዱን ተወረደ። ጉዱን እሱን እኮ ነው እያልኩ ያለሁት። ይልቅ አንተ አሁን ተረጋጋ። ምኑን ተረጋጋሁት? ስልኩ እኮ አይሰራም። አሁን እኮ የት እንዳለች አይታወቅም። ሁላ ሰው ተሰብስቦ ምንድን ነው የሚለን? እማ ጉድሽን አልሰማሽ? ኧረ አባ ጉድህን አላየህ?
አንተ ትስቃለህ። ጉድህን አልሰማህ አባ? አይ ቆይ እስኪ ጓደኛዋ ሳምራዊት ጋር ልደውልላት። ደውል። ደውልላት። ሄሎ ሳምሪ፣ እንዴት ነሽ? ደህና ነሽ? ደህና ደስ። ቤተሰብ ሰላም? አሁን ቤተሰብ የሚጠየቅበት ሰዓት ነው። ኧረ ጠይቃት። አመሰግናለሁ። ይኸውልሽ ሳምሪ፣ አሁን እንኳን አደዋወሌ ምንድን ነው ሂሩቴ ስልኳን እምቢ አለኝ እና አጠገብሽ አለች እንዴ? ኧረ ጎሽ ይፈልግሻል በይና እንዴ አቅርቢያት። ምን ማለት ነው ልታናግራት አትፈልግም ማለት? በጣም ፈልገናት ነው። እሺ በጊዜ ወደ ቤት እንድትመጣ ንገሪያት። መምጣት አትፈልግም? የት ነው ታድረው? ይኸውልሽ ሳምሪ፣ ይኸውልሽ ሳምራዊት ትሰሚኛለሽ? በጣም አጣዳፊ ነገር ስለሆነ በጊዜ ወደ ቤት እንድትመጣ ንገሪያት። ለቤተሰብ የምታስብ ከሆነ ጠዋት የሰራውን ስህተት አሰራም እንዴ? ረስቼው እኮ አይደለም ቀኑን አልረሳውም በያት። ዝም በል ደግሞ። ቆይ ሳምራዊት፣ ይሄንን አንቺ ነሽ እሷ ናት ያለችኝ እንዴ? ለምንድን ነው አንቺ ጋር የምታድረው? እፈልጋታለሁ እንጂ ለምን ሄሎ ምን አለች? አንተ በፍጥነት ቢሮዋ ሂድና እንደው የሚደረገውን ነገር ሁሉ አድርገህ በአስቸኳይ ወደ ቤት እንድትመጣ አድርግ። በቃ ፍጠን። አንድ ጊዜ በደንብ አዳምጡኝ። እሷ ስትገባ እኛ መብራት አጥፍተን ነው የምንጠብቃት። ለምንድን ነው መብራት የምጠፋው? ጨለማ ውስጥ ሆነን እንድታገኘን ነው። እኔ ጨለማ አልወድም። ለምንድን ነው የሚጠፋው? ተመልሶ ይበራል እኮ ወይዘሮ ብርቄ። ዋናው ነገር እሷ ስትገባ ሄኒ መብራቱን ያበራዋል። እሱ ነው የተመደበው መብራቱ ላይ። ልክ እሱ መብራቱን ሲያበራ አንቺ ደግሞ እንዳሳየውሽ ፀሐይ ርችቱን ታፈነጅዋለሽ። ቆይ ብደነግጥስ? እኮ ዋናው እሱ አይደል? እንድትደነግጥ እኮ ነው ቁም ነገሩ። ኬኮ አይመጣም እንዴ ጋሼ? ሲፈንዳ ግን ልብ ድካም የለባትም። አንተ ልጄን በኋላ በልብ ድካም እንዳትገላት። አልገላትም። ዋናው ልክ ሄኒ መብራቱን አብርቶ ርችቱ ሲፈነዳ ሁላችንም አንድ ላይ ሰርፕራይዝ እንላታለን። እኔ ሰርፕራይዝ አልልም። እና ምን እንበላት? ድንገት የፈንጠዝያ። እንዴት? ምን እንዴት አለ? ልክ እንደገባች ድንገት የፈንጠዝያ እንላታለን። ምክንያቱም ድንገት የፈንጠዝያ የኛ ቋንቋ ነው። እኔ ደግሞ በቋንቋ ይቆራል። እሺ ቡሌ አገኘህ? እየመጣሽ። እሺ እንዴት አሳመንካት ግን? በቃ በስዬ አሞታል ስላት ድንግጥ ብላ መጣዋለች። አሞታል ስትላት ምን አለች? በጣም ደነገጠች። ደንግጣለች በጣም። ሂሩቴ እኮ አፏ ነው እንጂ እኮ እኔ ያላት ፍቅር ይገርመኛል። የሆነው እንግዲህ ይኸውላችሁ እየመጣች ነው፣ እየደረሰች ነው። ተዘጋጁ። ምንድን ነው? ወይም ነው ሂሩቴ ጋር ታገባታለች። ምን ሰርፕራይዙን አውቃለች እንዴ? ነገርካት? ኧረ በፍፁም። ይኸው ስትዋሽ ፊቴ ያስታውቃል። እውነቱን ንገረኝ። ምን ላድርግ ታዲያ? አልመጣም ብላ ግትርን ስትልብኝ ነገርኳት። እውነቱን ተናግሮ መሸበት ማደር በቃ። እና አውቃለች ነው የምትለኝ? እና እንዋረድ ታዲያ? ማወቋን እንዳላወቅን ሆነን እንዳላወቀችውና ማለት እንዳወቅን እንተዋወቃለን፣ ግን እንዳላወቅን ሆነን እናስመስልና አስመስለን እንዳላወቀች ማወቋን ካሳ በእናትህ ተወኝ በቃ። እንዴ በቃ ተወኝ። ችግር የለውም እነግራቸዋለሁ። በቃ ይቅር። ሰርፕራይዙ ምኑም ይቅር። ምንድን ነው የምነግራቸው?
ተው እንጂ ይኸውላችሁ ድግሱ እንትን አለ። አንድ አዳምጡኝ። በጣም ይቅርታ ችግር ተፈጥሯል። መስማት ስላለባችሁ ነው። ይሄ ደግሞ በመብራት ትጫወታለህ እንዴ? አብራው እንጂ ሰርፕራይዝ ድንገት የፈጠሰኛ ድንገት ፈንጠዝያ እኔ እኮ አላ የሁሉ ነገር አስደነገጣችሁኝ እኮ። በጣም ነው ማመሰግናችሁ። አመሰግናለሁ ውዱ ባሌ። ሰማሽም እንዴ? አውቆት እንደው በጣም ነው ማመሰግነው። በጣም ነው ጋሽ እውነት ሁላችንም እንተዋወቃለን። ዋናው መተዋወቃችን አይደለም። ዋናው ነገር አንዳችን የአንዳችንን ደስታ ለመፍጠር የተጓዝነው ርቀት ነው። ትንሽም ጥረት ብትሆን እቺ ጥረት ስታድግ በትርምስ ውስጥ ያለው ግንኙነታችንን ታሳያለች። በዛ ሁሉ ትርምስ ውስጥ ያለው ግን እርስ በርስ መያያዛችንን ብቻ ሳይሆን ፍቅራችንን፣ መተሳሰባችንን ነው የሚያሳየው። ወደድንም ጠላንም እርስ በርስ የተያያዝን። ለምሳሌ ጥላችንን ነው የሚያሳየው። ፍቅራችንን ካልክ ፍቅራችንን ነው። አለቀ። ከዚህ ሰርፕራይዝ የተማርከው ምንድን ነው ብለህ ብትጠይቀኝ መልስ አንድ ነገር ነው። ድግስ ከፍተኛ ወጪ እንዳለው